የ130 ሚሊዮን ህዝብ የባህር በር ጥያቄ እስከ አፍሪካ የመጀመሪያው የኤአይ ዩኒቨርሲቲ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት መድረክ የኢትዮጵያ ብሔራዊ ጥቅምና የአህጉሪቱን የወደፊት ተስፋ የሰነቁ ንግግሮችን አድርገዋል። ኢትዮጵያ የጂኦግራፊ እስረኛ ሆና አትቀጥልም ያሉት ጠቅላይ ሚኒስትሩ የታላቁ የህዳሴ ግድብ ስኬትና አዲሲቷን አፍሪካ የመገንባት ስልታዊ እቅዶችን ይፋ አድርገዋል። ይህ ንግግር ለቀጠናው ፖለቲካ ምን አዲስ ፋይዳ ይዞ ይመጣል? ዝርዝር ትንታኔውን ይዘንላችሁ ቀርበናል። አብራችሁ ኢትዮጵያ በአፍሪካ መድረክ ላይ ያላትን ሚና የሚቀይር አዲስ ራዕይ ይዛ ቀርባለች። ከታላቁ ህዳሴ ግድብ ግዙፍ ኃይል ማመንጫ እስከ አርቲፊሻል ኢንተለጀንስ ወይንም ኤአይ ዩኒቨርሲቲ የፈጠራ አድማስ፣ ከዲጂታል ኢትዮጵያ 2030 እስከ አረንጓዴ አሻራ ዘላቂነት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት መድረክ ያደረጉት ንግግር አህጉሪቱን ወደ የትኛው አቅጣጫ ይመራታል? አዲሲቱ አፍሪካ በኢትዮጵያ እይታ ምን ትመስላለች? የሚሉ ጉዳዮችን በስፋት እንዲተነተን ያስቻለ ንግግር ነበር። ጠቅላይ ሚኒስትሩ በንግግራቸው ውሃ ከሀብት በላይ ነው ይላሉ። ውሃ ለኢትዮጵያ ልማት የፈጠራና የመረጋጋት መሰረት ነው። እዚህ ላይ ነው ታላቁ የህዳሴ ግድብ ጎልቶ የሚታየው ብለዋል። ይህ ሁሉ የሚሆነው ደግሞ በጋራ ተጠቃሚነት ነው። ወንዞች ለጋራ ጥቅም ሲውሉ የሰላምና የመረጋጋት ምንጮች ይሆናሉ ብለዋል። የህዳሴ ግድብ ለቤት ውስጥ ፍጆታና ለኢንዱስትሪ ኃይል ከማቅረብ ባለፈ ለጎረቤት ሀገራት ኤሌክትሪክ በመላክ አፍሪካዊ ብልህነት ለጋራ ብልጽግና እንዴት እንደሚውል በንግግራቸው ገልጸዋል። ምንም እንኳን ግብጽና ሱዳን ስጋታቸውን ቢገልጹም ኢትዮጵያ ግን ኃላፊነት የተሞላበት የውሃ አስተዳደር ለሁሉም እንዲጠቀም በጽኑ ታምናለች ብለዋል። የኢትዮጵያ ኢኮኖሚ በዚሁ ዓመት 10.2 በመቶ ያድጋል ያሉት ጠቅላይ ሚኒስትሩ ይህ ቁጥር ከዓለም ፈጣን እድገቶች አንዱ ነው ብለዋል። ነገር ግን እድገት ብቻውን በቂ አይደለም፣ ትልቁ ሀብታችን ህዝባችን ነው ይላሉ ጠቅላይ ሚኒስትሩ። በ2035 አፍሪካ ከዓለም በበለጠ ወጣት የሰራተኛ ኃይል ይኖራታል። ይህ የስነ ህዝብ እውነታ ወደ ምርታማነት ለመቀየር ኢትዮጵያ በትምህርት ቤት አመጋገብና በጤና ላይ በከፍተኛ ሁኔታ ኢንቨስት እያደረገች ነው ብለዋል ጠቅላይ ሚኒስትሩ። በሚቀጥሉት 25 ዓመታትም ኢትዮጵያ ዝቅተኛ ገቢ ካላቸው ሀገራት ተርታ ወጥታ በዓለም አቀፍ ደረጃ ተወዳዳሪነትና በኢንዱስትሪ የበለጸገች ሀገር የመሆን ራዕይ ሰንቃለች ብለዋል። በአሁኑ የብልህነት ዘመን ኤጅ ኦፍ ኢንተለጀንስ አፍሪካ ወደ ኋላ መቅረት የለባትም ያሉት ጠቅላይ ሚኒስትር አብይ አህመድ ዲጂታል ኢትዮጵያ 2030 ዜጎችን የመንግስት አገልግሎት ማዕከል ያደረገ ነው። ብሔራዊ ዲጂታል መታወቂያን ከክፍያ ስርዓት ጋር በማገናኘት ምቹ የኢኮኖሚ እንቅስቃሴ መፍጠር ዋነኛ ግባችን ነው ብለዋል። በአፍሪካ የመጀመሪያው የሆነው የአርቲፊሻል ኢንተለጀንስ ኢንስቲትዩት ወደ ዩኒቨርሲቲ እያደገም እንደሆነ ተናግረዋል። ይህ የሰውን ልጅ እሴት ከማሽን ብልህነት ጋር በማጣመር አፍሪካን በዓለም የቴክኖሎጂ መድረክ ተሳታፊ ያደርጋታል ብለዋል። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ህብረት ንግግራቸው ላይ ኢትዮጵያ በሀገሪቱ ያላት ስልታዊ ቁመና በግልጽ ያሳየ ነበር። የ130 ሚሊዮን ህዝብ የባህር በር ፍላጎት፣ የታላቁ የህዳሴ ግድብ የኃይል ሉዓላዊነትና የአፍሪካ የመጀመሪያው የኤአይ ዩኒቨርሲቲ መመስረት ሁሉንም የሚያመለክቱት አንድ እውነታ ነው። አፍሪካ በልመና ሳይሆን በፈጠራ በግጭት ሳይሆን በጋራ ተጠቃሚነት የምታደርገውን አዲስ ዘመን ላይ መሆኗን በንግግራቸው አሳስበዋል። ኢትዮጵያ የባህር በር ጥያቄዋ የህልውና ጉዳይ አድርጋ ማቅረቧ በቀጣይ አዲስ የዲፕሎማሲ ምዕራፍ እንደሚከፍትላትም ይጠበቃል። አህጉሪቱ የራሷን ታሪክ ራሷ መተረክ አለባት የሚለውን መልእክታቸው ለአፍሪካውያን የቀረበ ታላቅ ጥሪ እንደነበርም ተነግሯል። ሌላው በዕለቱ ጠቅላይ ሚኒስትር አብይ ከተናገሩት አነጋጋሪው የንግግር ክፍላቸው የባህር በር ያነሱበት ጉዳይ ነው። ጠቅላይ ሚኒስትሩ እንደ ኢትዮጵያ ያለ ሀገር የተለያዩ የወደብ መዳረሻዎች ያስፈልጓታል ሲሉ በድጋሚ አጽንኦት ሰጥተው ተናግረዋል። 130 ሚሊዮን ህዝብ ያላት ሀገር ቀጣይነት ያለው እድገቷ በባህር በር መዳረሻዎች ላይ የተመሰረተ ነው ሲሉም ተደምጠዋል። ኢትዮጵያ ይህንን ፍላጎቷ በሰላማዊ መንገድና በጋራ ትብብር ለማሳካት እንደምትፈልግ ገልጸዋል። ይህንን ጉዳይ ለቀጣይ የአፍሪካ ቀንድ መረጋጋትና ብልጽግና የህልውና ጉዳይ መሆኑን ተመላክቷል። ኢትዮጵያ ለወደፊት ትውልድ የምትሰራው ህያው ቅርስ ያላት አረንጓዴ አሻራ ያላት ሀገር ነች ያሉት ጠቅላይ ሚኒስትሩ ከ48 ቢሊዮን በላይ ችግኞች መትከላቸውን፣ ስነ ምህዳሩን ለመመለስ የተደረገውን ትልቅ እርምጃ በንግግራቸው በሰፊው አብራርተዋል። በአዲስ አበባ የተሰሩ የወንዝ ዳር ልማቶች ከተማዋን አረንጓዴ፣ ለሰው ልጆች ምቹና ጽዱ እንዲሆን አድርገዋልም ብለዋል። ይህ ለአፍሪካ የወደፊት ከተሞች ትልቅ ትምህርት እንደሚሆንም በንግግራቸው አጽንኦት ሰጥተው ገልጸዋል። የኢትዮጵያ አየር መንገድና አዲስ የሚገነባው የአፍሪካ ትልቁ አውሮፕላን ማረፊያ አህጉሪቱን ከዓለም ጋር ለማገናኘት ዋነኛ ግቡ እንደሆነ አውስተዋል።
ጠቅላይ ሚኒስትሩ የአፍሪካ የራሷን ታሪክ ራሷን መተረክ አለባት ብለዋል። ፐልስ ኦፍ አፍሪካ በሚል የቀረበውም ሀሳብ የአፍሪካ ድምፅ በዓለም አቀፍ መድረክ ከፍ እንደሚያደርገውም በኢትዮጵያ የተቋቋመው ሚዲያ ለዚህ ጥሩ አብነት መሆኑንም አሳይተዋል። ኢትዮጵያ ለአፍሪካ ያቀረበችው ይህ የልማት የቴክኖሎጂና የዲፕሎማሲ ፍኖተ ካርታ ምን ያህል ይሳካል ብላችሁ ታስባላችሁ? በተለይ የ130 ሚሊዮን ሕዝብ የወደብ ጥያቄ ያሉትና የኤአይ ዩኒቨርሲቲ መከፈት በአህጉሪቱ ላይ ምን አይነት ተጽዕኖ ይኖረዋል? አስተያየቶቻችሁን በኮመንት ላይ ያስቀምጡልን። ለተጨማሪ መረጃዎች ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።